ምንድን ነው አንቺ? ፍቺ አልሐምዱሊላህ ተገላገልኩ። እንደውም ከአንቺ ከመጣ ፍት ታረግሽ እናትዬ። አልሐምዱሊላህ አልሐምዱሊላህ ከመጣ ዛሬ አልፈታሽ ጭራሽ ጀና አግኝቼ ነው ጭራሽ ምን ትሆኚ? ከራሽ ከመጣማ አልሐምዱሊላህ ነው። ጭራሽ እኔን ለማፍታት አልሐምዱሊላህ እና ድንግልና ይተመለሳል። ምን ይኸውልሽ የጣልሽበት ሄደሽ ፈልገሽ ችግር የለም ይሰበከት ትገት እንደ በርባዲ ማብራት ድንጋት በርባዲ ከኩፍ ማነከሽ በርባዲ ፈልጊ ቤት ውስጥ ምናምን ሲቀጥል እሱ ደግሞ አይሆንም የምትል ከሆነ ደግሞ እሱ አይሆንም የምትል ከሆነ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን እሱን ልቅቅ አደረግና ራሴ ነው ልጅቷ ጨጓራውን በልጅነቷ ጨረስኩ። በልጅነቷ ጋበስ ጉርጉር ከለኝ አንቺ አይደለም ይሄን አላትከራከሩ ለኔ እኔው መውጣት ነው የምፈልገው። ልብስ ሻራ እስከቆይሽ እኮ እና ፍታኝ ካልሽ እኔ ይኸውልሽ ዛሬ ማታ ከፈለግሽ በሚሊዮን አውጥቼ ደግሼ እንዳገባሽ ደግሼ እሸኝሻለሁ መሄድ ከፈለግሽ ማለት ነው እንጂ በእኔ እንደበቀሽ ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ላይ መለቀዩበት ነገር የለም። መፈታት ከፈለግሽ እናትዬ ዘና አርጊ አፈታት እንደዚህ ሂጂ ሻንጣሽን ይዘሽ ወጪ እየተሳዳደብን አይደለም እንዴ ደግሼልሽ ነው ወቁልን ፈቷት ተፋታን ብዬ አስጨፍሬልሽ አርጂ አስበልቼልሽ እንኳን በሰላም ተገላገልኩ እየምሸኝሽ አይደለም ፈልጊ ጉድ ማለት ነው። ወይኔ ገና ከተገናኙ እኔ ሰይድ እስከዛሬ እቺ ልጅቷ ጤነኛ አይደለችም። እንዴት እንዳገባት እኮ መጀመሪያ ራሱን በበሬክና ብቻ አይደለም ያገባችው። ሰይድ የሆነ ነገር እንደያዙበት በጣም እርግጠኛ ነኝ። የሆነ ነገር የሆነ ጨዋታ እንዳለ በጣም ተጠራጥሬ ነበር ማለት ነው። በቃ ማለት አሁን ፍታኝ ስትለው እሺ ፈታሻለሁ አላት። እሺ ፈታሻለሁ ሲላት እንደዛ አይሆንም የምትል ከሆነ ደግሞ ቪዲዮውን ለቅና ራሴን አጠፋለሁ ማለት እንደ የምትፈታኝ ከሆነ ነው። አሁን እሷ አመጣጧ ምንድነው? እንዲለምናት ለምኗት በቃ ራዩ የኔ አልፈታሽም ኧረ በእናትሽ ምናምን ብላት ካልፈታኝ ወይ በረኪና እጠጣለሁ እምቢ እሪ ምናምን ልትል ነው። እፈታሻለሁ ሲላት ድንግጥ ብላ እሺ ትፈታኛለህ ቪዲዮውን እለቃለሁ። አኡዝ ቢላህ ሚን ሸይጣን ረጂም ምን አይነት እንዴ! እኔ ከዚች ጋር ነው ታዲያ ጣውንት ሁኜ የምኖረው እንዴ? እኔ እንደዚህ አይነት ነገር አሳቡ ራሱ አይመጣልኝም። እኔ እስከዛሬ ድረስ እኔ እንዴ ሰው ራሱ እንዴ እቺ እኮ ማለት ነው የገንዛ ባላ ነው የቀረጸች። ነገን አሁን ሰይድ ጋር ብኖር ማለት ነው ከባሌ ጋር ብኖር ቤቴን ትዳሬን ብዬ እኔ ደግሞ በጣም ፈዛዛ ነኝ። ቤት ሰው መጥቶ የፈለገው ነገር ቢያደርግ እኔ ራሴን ምናምን ለእንትን ለማለት ሲሆን ወላሂ የሚያውቅ በጣም ነው የሚያውቅ። ምንም ነገር ቢደረግ አላይም። እኔ አንዱ ክፍል ቁጭ ቤት አንዱ ክፍል ብገባ ማለት ነው ያው መገናኘታችን አይቀር ወይ ሰይድ አሁን ሰይድ የኔ ቤት ቁልፍ አሁን እኔና ሰይድ ታርቀን አንድ ላይ ብንኖር አስባችሁ የቤቴ ቁልፍ ይኖረዋል። የቤቴ ቁልፍ ኖሮ ማለት ደግሞ አዩ እንደምንም ብላ ቁልፉን በዚህም በዛም ብላ በትበት ብላ ካገኘች በኋላ ድብቅ ካሜራ ብትገጥምብኝስ ከዛ እንደፈለገች ስታሽከረክሬ ማለት ነው ገና ቪዲዮ ይራቁ ቪዲዮ ይወጣብኛል ብዬ እንዴ እናት ይቻላል አሁን ማትፈራም ታስታውቃለች።